አሜሪካና ኢራን የሆርሙዝ ባህርን ለመክፈትና የኒውክሌር ድርድር ለመጀመር ጊዜያዊ ስምምነት ላይ ደረሱ። የአሜሪካ ባለስልጣናት እንዳሉት ፕሬዝዳንት ዶናልድ ትራምፕ ስምምነቱን ነገር ግን እስካሁን ድረስ አልፈረሙም። የኢራን ባለስልጣናትም ሊፈጠር በሚችል ስምምነት ላይ እስካሁን ምንም አይነት አስተያየት አልሰጡም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እንዳሉት አሁንም ውይይት እየተደረገ ነው፣ ነገር ግን ወገኖች በሰላማዊ ንግግር ላይ መሻሻል እያሳዩ ነውም ብለዋል። በተጨማሪም በቴህራን የ60 ቀናት የኒውክሌር ድርድር መርሃ ግብር እንደሚጀምርም ምንጮች ይናገራሉ። ኢራን ረቡዕ ማገባደጃ ላይ ወደ ኩዌት የባሊስቲክ ሚሳኤል ተወከሰች ሲል የአሜሪካው ማዕከላዊ እዝ ገልጾ ቁጥጥር ስር ማዋሉንም ገልጾ ነበር። የኢራን ጦርም የአሜሪካ ማዕከላዊ ጦር ሰፈር ላይ ያነጣጠረ ጥቃት መፈጸሙንም ገልጾ ይህም በቅርቡ የአሜሪካ ጥቃቶች መነሻ ነውም ብለዋል። እውነተኛና ትክክለኛ መረጃ ለማግኘት አካውንትን ፎሎ ማድረግ እንዳይረሳ። በሌላ መረጃ እስኪመለስ ድረስ ሰላም ቆዩ።